ክፍል 2 የሚጀምረው አርጃን ወደ ሚራይ ቤት ሄዶ ሲነጋገሩ እያየን ነው። አርጃን ከሰሊም ጋር እንደምትፋታ እንደሚያውቅ አሁንም እንደሚወዳትና ሊያገባት እንደሚፈልግ ይነግራታል። ይሄኔ ሚራይ እንዲወጣ ትጠይቀዋለች። ነገር ግን በዚህ ቅጽበት ሰሊም ስለመጣ አርጃንን እዛው ያገኘዋል። ይሄኔ ሰሊም በጣም ተናዶ ይደባደባሉ። ሚራይ ግን በመካከላቸው ያለውን ጸብ ለማረጋጋት ትሞክራለች። አርጃን ከሄደ በኋላ ሰሊም ለሚራይ ስለ አርጃን ማስጠንቀቂያ ይሰጣታል። አርጃን እየተጫወተባት እንደሆነና ከሱ መራቅ እንዳለባት ይነግራታል። እሷም እስኪሻላት ድረስ አብሯት መቆየት እንደሚፈልግ ቢጠይቃትም ሚራይ ግን ፈቃደኛ ሳትሆን ቀርታ ልብሶቹን ወደ ቤተሰቦቹ ቤት እንደላከችለት ትነግረዋለች። ከዚህ በኋላ አርጃን የሃሩን ሚስትን ያገኛታል። እሷም ሃሩን ጥሩ ሰው ስለሆነ በሱ ላይ ማሾፍ እንዳልነበረባቸው ትነግረዋለች። አርጃን ግን ስራዋ ስላበቃ አሁን ቤቱን የምትለቅበት ትክክለኛ ጊዜ እንደሆነና በአፋጣኝ መውጣት እንዳለባት ወደ አሜሪካ እንደሚልካትና ምንም እንዳትፈራ ቃል ይገባላታል። በሌላ በኩል ደልሻ ከአሽቲን ጋር ትነጋገራለች። ለሱ ስትል ራሷን ለመሰዋት ዝግጁ መሆኗን፣ ችግር ቢፈጠር ወይንም ደግሞ ቢታሰር እንኳን ከጎኑ እንደማትለይ ትገልጽለታለች። በዚህ ጊዜ አሽቲን የጋብቻ ጥያቄ ያቀርብላታል። ደልሻን በደስታ ትፈነጥቃለች። ህልሟ እውን መሆኑን ማመን ይከብዳታል። በመጨረሻም የጋብቻ ስነ ስርዓቱ ተከናውኖ ደልሻ በደስታ ታገባለች። አሽቲንና ደልሻ ጋብቻቸውን በይፋ በፈጸሙበት ቅስፈት ሰሊም ከኤሊዝ ጋር ይገናኛል። ሰሊም ደልሻን ገንዘብ ስትልክላት የነበረችው ሳራ የተባለችው ሴት ማን እንደሆነች ማወቁን ይነግራታል። የሚገርመው ግን ሳራና ደልሻ አንድ ሰው መሆናቸውና አርጃን ደግሞ የደልሻ ልጅ መሆኑን ይገልጽላታል። በተጨማሪ የእርሻ ቦታውን የኤሌክትሪክ ሽቦ የቆረጠው አርጃን እንደሆነም ይነግራታል። ከዚህ በኋላ እውነቱን ለአሽቲን ለመንገር በፍጥነት ወደሱ ይሄዳሉ። ነገር ግን ደልሻ ቀድማ በጠጣው መጠጥ ውስጥ መርዝ ጨመራበት ስለነበረ አሽቲን ራሱን ስቶ ይወድቃል። አሽቲን ራሱን ስቶ ባለበት ሁኔታ ደልሻ ይህንን የበቀል ቀን ለ30 ዓመታት ስትጠብቅ እንደነበረ ለማሏ ስትል እንደምትበቀለው በመናገር ለብቻዋ ሆና ታጉረመርማለች። ሰሊምና የሊዝ ቤት ሲደርሱ ደልሻ በአሽቲን ሁኔታ እንዳዘነች አስመስላ ትተውናለች። የሊዝ ግን ከእሷ ጋር ትጨቃጨቃለች። ይሄኔ አርጃን ወደ ሚራይ ቤት ይሄዳል። ሆኖም ሰሊም በዚሁ ቅስፈት ደርሶ በድጋሚ መተዋል። ለሚራም በአያቷ አሽቲን ላይ የደረሰውን ይነግራታል። ከዚያም አሽቲን ወደ ሆስፒታል ይወሰዳል። በሆስፒታሉ ሚሊዝ ደልሻንን ትወነጅላታለች። ደልሻን ግን ድርጊቱን ትክዳለች። ሰሊም ደልሻን እንድትወጣ ቢጠይቃትም እሷ ግን በይፋ ሚስቱ መሆኗንና ህጋዊ ወኪሉ ስለሆነች ከጎኑ መሆን እንዳለባት በመናገር ታስደነግጣቸዋለች። ዶክተሩም አሽቲን በድንገተኛ ህመም ምክንያት ሽባ መሆኑንና ወደ ኮማ ውስጥ መግባቱ ለተወሰነ ጊዜም በጽኑ ሕክምና ክፍል እንደሚቆይ ይነግራቸዋል። በመጨረሻ ሚራይ ከሰሊም ጋር ተገናኝታ የፍቺ ሂደቱን እንዲጀምሩ ኩባንያ ውስጥ እንደምትጠብቀው ትነግረዋለች። በሌላ በኩል አርጃን ወደ እናቱ ደልሻ ጋር ሄዶ ስለ ሁኔታው ይነግራታል። ደልሻ ሁሉንም ሰው ከህይወታቸው እንዲወጡ እንደምትፈልግ ትነግረዋለች። አርጃን ግን ለሚራይ ሲል አሁን እንዳታባረራቸው ይለምናታል። ደልሻ ልጇ ከሚራይ እውነተኛ ፍቅር እንደያዘው ስትረዳ በጣም ትበሳጫለች። በሚቀጥለው ቀን ሰሊም የፍቺውን ጉዳይ ለመጨረስ ከሚራይ ጋር ይገናኛል። ነገር ግን በድንገት ወረቀቱን ለመፈረም ፈቃደኛ ሳይሆን ሊፈታት እንደማይፈልግ ነግሯት ጥሏት ይሄዳል። በዚህ ሰዓት ይሊዝ ወደ ሆስፒታል ሄዳ ከደልሻ ጋር እንደገና ትጣላለች። አርጃን የደልሻ ልጅ መሆኑን ለማረጋገጥ የዲኤንኤ ምርመራ ለማድረግ በማሰብ የደልሻንን ጸጉር በጉልበት ትነጫለች። በመቀጠል ደልሻን ወደ ኩባንያው በመሄድ የማስተዳደር መብት እንዳላት በመግለጽ ድርጅቱን ተቆጣጥረዋለች። አርጃንም የኩባንያው ምክትል እንደሆነ ትናገራለች። የሚራይ ቤተሰቦች የአርጃን አባት ድሮ የአሽቲን ሸሪክ እንደነበረና በመካከላቸው በተፈጠረ ጸብ ምክንያት እንደጠፋ በመረዳት ደልሻን ይህንን ሁሉ የምታደርገው ለባሏ ለመበቀልና ሀብቱን ለመመለስ መሆኑን ያውቃሉ። ሰሊም ደግሞ የሃሩን ሚስት ከአርጃን ጋር አብረው እንዳደጉና ሃሩንን ከማግባቷ በፊት ከአርጃን ጋር ግንኙነት እንደነበራት ይደርስበታል። ሃሩን ሊያረጋጋ ሲሄድ ግን አያገኛትም። ይልቁንም ልጁ የሱ እንዳልሆነና ዳግመኛ እንደማያያት የሚገልጽ ደብዳቤ ትታለት ጠፍታለች። ይሄኔ ሃሩንም በሐዘን ይሰበራል። ከዚህ በኋላ ደልሻ ቤቱ አሁን የራሷ ንብረት እንደሆነና መውጣት እንዳለባቸው በመንገር የሚራይን ቤተሰብ ከቤታቸው ታባራቸዋለች። ስለዚህ ሰሊም ወደ ራሱ ቤተሰቦች ቤት ይወስዳቸዋል። የሚራይ እናት እዛ መቆየት ባትፈልግም ለመቀበል ግን ትገደዳለች። ሰሊም ለሚራይ ለሕክምና ወደ ጀርመን እንደሚወስዳትና ሁልጊዜም ከጎኗ እንደሚሆን ቃል ይገባላታል። ሚራይ በፍቺው ወረቀት ምክንያት ተከፍታ የነበረ ቢሆንም ሰሊም ለጓደኛው ስለሷ ያለውን ጥልቅ ፍቅርና ሊለያት እንደማይፈልግ ሲናገር ተደብቃ ስለሰማች በደስታ ትነካለች። አርጃን የሚራይን ቤተሰቦች ከቤት በማባረሯ ምክንያት ከእናቱ ከደልሻ ጋር ይጣላል። ሚራይ በጽኑ ታማ ስለነበረ ይህንን ማድረግ እንዳልነበረባት ይነግራታል።
በመቀጠልም አርጃን አሽቲንን ከደልሻን እጅ ለመጠበቅ ሲል ከሆስፒታል አውጥቶ በድብቅ ወደ ሌላ ሆስፒታል ይወስደዋል። ደልሻ በዚህ ድርጊት ብትደነግጥም የሚራይ ቤተሰቦች ግን አሽቲን ታገተ ብለው በማሰባቸው ከፍተኛ ድንጋጤ ውስጥ ይወድቃሉ። ከዚህ በኋላ አርጃን ወደ ሚራይ ጋር ይሄዳል። በሽታዋን እንደሚያውቅና በውጭ ሀገር የሚረዷት ሐኪሞች እንዳሉ ይነግራታል። ከሱ ጋር ለመሆን ከወሰነች ቤቷና ኩባንያዋን እንደሚመልስላት፣ ደልሻ የያዘችውን ሰነድ ሁሉ እንደሚያስተካክልላት ቃል ይገባላታል። ካልሆነ ግን እድሜ ልኳን በድህነት እንደምትኖር ይዘትባታል። ሚራይ ይሄኔ ሁሉንም ንግግሩን በድብቅ ሪካርድ ታደርገዋለች። በማግስቱ ሚራይ ወደ ኩባንያው በመሄድ በአርጃን ጥያቄ መስማማቷንና ከሰሊም ጋርም እንደምትፋታ ትነግረዋለች። አርጃን ወዲያውኑ ጋዜጣዊ መግለጫ በመጥራት ሚራይ የኩባንያው ዋና ስራ አስፈጻሚ መሆኗንና ሁለቱ ቤተሰቦች እንደታረቁ ያውጃል። ነገር ግን በዚህ መሃል ሚራይ ንግግር ታደርጋለች። የተስማማችው በአርጃን ማስፈራሪያ መሆኑን ገልጻ የዛቻውን ድምጽ ለሁሉም ታሰማለች። ይሄኔ አርጃን በድንጋጤ ምን እንደሚል ይጠፋዋል። ይህ ሁሉ ድርጊት ሚራይ ከሰሊም ጋር ቀድሞ ያቀደችው መሆኑ ይታወቃል። በመጨረሻ ሚራይ በጋዜጣዊ መግለጫ ላይ እጢ እንዳለባትና ረጅም የሕክምና ጊዜ እንደሚያስፈልጋት ይፋ ታደርጋለች። ቤተሰቦቿ ይህንን መግለጫ በቴሌቪዥን በቀጥታ ሲከታተሉ በጣም ይደነግጣሉ። መግለጫውን እንደጨረሰች ሚራይ ራሷን ስታ ትወድቃለች። ሰሊምን በፍጥነት ደርሶ ወደ ሆስፒታል ይወስዳታል። በዚሁ ሰዓት ይሊስ ወደ አርጃን ረዳት በመሄድ አሽቲን ያለበትን ቦታ እንድትነግራት በማስፈራራት ታስገድዳታለች። የአርጃን ረዳትም አሽቲን ያለበትን ሆስፒታል ትነግራታለች። ይሊስ አሽቲንን ለመጠየቅ ስትሄድ ደልሻን በዚያ ቅስፈት ትመጣለች። አሽቲን ከኮማ ነቅቶ ነበረ፣ ነገር ግን መናገር አይችልም። ከዚህ በኋላ የሚራይ ቤተሰቦች እሷን ለማየት ሆስፒታል ይሄዳሉ። እናቷም ልጇ ይሄንን ሁሉ ጊዜ ስትታመም ሳታውቅ በመቅረቷ በጣም ታዝናለች። ሰሊምም ይህ የሚራይ ውሳኔ እንደነበረ እሱም ፍላጎቷን እያከበረ እንደነበረ በመናገር ያስረዳቸዋል። ይሄኔ አርጃን ወደ ሆስፒታል መጥቶ ከሰሊም ጋር ይጣላል። ሰሊምም ከዛ ካልወጣ እንደሚገለው በመናገር ይዝትበታል። ከዚህ በኋላ አርጃን ከሆስፒታል ሲወጣ ሃሩን በድብቅ ይከተለዋል። ይሄኔ አርጃን ከሚስቱ ጋር በስልክ ሲያወራ ሃሩንን ይሰማዋል። የሃሩን ሚስት ለአርጃን እሱ የልጇ እውነተኛ አባት ስለሆነ ልጁን አምኖ መቀበል እንዳለበት ስትነግረው ሃሩን ስለሰማ በአርጃን ላይ ያለው ቁጣ ከበፊቱ ጨምሮ አንድ እርምጃ ለመውሰድ ይወስናል። ከዚህ በኋላ ሃሩን አርጃንን በድብቅ ሲከታተለው አርጃን የሚራይን ቤት ወስዶ እዛ መግባቱን ያውቃል። በዚህ ቅስፈት ይሊስ ወደ ደልሻ ጋር ሄዳ አርጃን ቤቱን በሚራ ስም እንዳዞረ በወረቀቱ ላይ መፈረሙን ከነገረቻት በኋላ ሁሉም ወደ ቤታቸው እንደሚመለሱ አባቷንም ይዛ እንደምትሄድ ትነግራታለች። ደልሻ ግን ወረቀቱን ከእጇ ነጥቃ በመግደል እሷ አሽቲን ህጋዊ ሚስቱ መሆኗንና ከሱ ጋር የምትቆየው እሷ እንደሆነች ትነግራታለች። ከዚያም ደልሻ ወደ ልጇ ጋር ሄዳ ከሱ ጋር ትጣላለች። ሚራይ እንዳታለለችው እሷ እድሜዋን ሙሉ መስዋዕትነት የከፈለችበትና በዚህ ቤተሰብ መሃል የኖረችው የአባቱን መብት ለማስመለስ እንደሆነ በመናገር ልጇ እንዲነቃ ትነግረዋለች። አርጃን ግን እሷ እድሜ ልኳን ጥላው ስትኖር እንደነበረ በመናገር ከጮህባት በኋላ ከቤቱ አባሩ ያስወጣታል። በሌላ በኩል ሚራይ ከራሷ መሳት ትነቃለች። ይሄኔ ሰሊም ከጎኗ ሆኖ ያረጋጋታል። ዶክተሩ ግን ቀዶ ጥገናው በአፋጣኝ መደረግ እንዳለበት ይነግራቸዋል። ሰሊም በጀርመን ካለው ዶክተር ጋር ስምምነት ማድረጋቸውንና ወዲያውኑ እንደሚጓዙ ይገልጽለታል። ከዚህ በኋላ ከሆስፒታል ወጥተው ወደ ቤታቸው ሲመለሱ ሚራይ ከሰሊም ቀድማ ወደ ቤት ትገባለች። ሆኖም በቤት ውስጥ አርጃን ሞቶ ታገኘዋለች። ሰሊም ከመጣ በኋላ ገብቶ ሁኔታውን ሲመለከት ይደነግጣል። ሚራይ ምንም ነገር እያስታወሰች ስላልነበረ እሷ የገደለችው መስሎት እንዳትያዝ በፍጥነት እንድትሸሽ ያደርጋታል። እሷም ቀድማ እንድትጓዝ እሱም ተከትሏት እንደሚመጣ ይነግራታል። ስለዚህ ወዲያውኑ ሚራይ ወደ ጀርመን ትጓዛለች። ሰሊም ግን የአርጃንን ሞት ለፖሊስ ሪፖርት ያደርጋል። ፖሊስም ገዳዩ እሱ እንደሆነ በመጠርጠር በቁጥጥር ስር ያውለዋል። ደልሻ ልጇ መሞቱን ስትሰማ በሐዘን ትሰበራለች። ሰሊም ልጇን እንደገደለባት በማሰብ ልትበቀለው ትወስናለች። ስለዚህ ሰሊም የታሰረበት እስር ቤት ውስጥ ጠባቂ ሆኖ የሚሰራውን ወንድሟን ለማግኘት ትሄዳለች። ሰሊም እስር ቤት ውስጥ እያለ ደልሻ እንዲገደል ትጠይቀዋለች። ወንድሟ ግን ለመግደል ተስማምቶ ነገር ግን መጀመሪያ እውነተኛ ወንጀለኛ መሆኑን ማረጋገጥ እንዳለባቸው ይነግራታል። በመቀጠልም ወንድሟ ሰዎቹን ሰሊምን እንዲደበድቡት ያዛል። ሰሊም እስር ቤት ውስጥ ጥቃት ቢሰነዘርበትም ራሱን ለመከላከል ይሳካለታል። ከዚያም ራሱን ለመጠበቅ ሲል ከጠባቂው ጋር ተጣልቶ ብቻውን እንዲታሰር ያደርጋል። በዚህ ጊዜ ሚራይ ሰሊም ስልክ ባለማንሳቱና ሳይመጣ በመቅረቱ ትጨነቃለች። አክስቷ ጋር ስትደውል ቪዛ ለማግኘት እየሞከረ እንደሆነና የቪዛ ችግር እንዳለ ትነግራታለች። በሌላ በኩል
የሚራይ ወንድም ሃሩን ይታያል። እሱ የሚስቱን በቀል ለመውሰድ አርጃንን የገደለው እሱ እንደሆነ ይታወቃል። ሚስቱም አብራው እንደምትሆንና ያደረገውን ነገር ማንም እንዳያውቅ ትነግረዋለች። ሰሊም እስር ቤት ሆኖ አባቱ ጋር ሲደውል ቤታቸው በሰው እንደተቃጠለ ይነግረዋል። ሰሊም ይህንን ያደረገችው ደልሻን መሆኗን ይገምታል። ወዲያው ደልሻን እስር ቤት ሄዳ የልጇን በቀል እንደምትወስድ ለሰሊም ስትነግረው እሱ ግን እሱ እንዳልገደለው ከጉዳዩ ጋር እጁ እንደሌለበት ይመልስላታል። በዚህ መሃል ሚራይ ቀዶ ጥገና ተደርጎላት ከውጭ ሀገር ስትመለስ እውነተኛው የአርጃን ገዳይ ወንድሟ ሃሩን መሆኑን ታውቃለች። ነገር ግን እናቷ ለወንድሟ ስትል ሚስጥሩን እንድትደብቅ በመናገር ትለምናታለች። ደልሻ የሚራይና የወንድሟን ጭቅጭቅ ሰምታ ሃሩንን በማገት ሚራን ታስፈራራታለች። ሚራም ወንድሟን ለማዳን ስትል ፍርድ ቤት ቀርባ በሰሊም ላይ የሐሰት ምስክርነት ትሰጣለች። ሰሊም በሚራይ ክህደት ቢደነግጥም ፖሊሶቹ የሰሊም አሻራ የሌለበትን እውነተኛ መግደያ ቢላዋ በማግኘታቸው ሰሊም በነፃ ይለቀቃል። ከስር ከወጣ በኋላ ሰሊም ሚራይን አግኝቶ ወንድሟ ገዳይ መሆኑን እያወቀ ዝም ማለቱን ይነግራታል። ነገር ግን በሱ ላይ በሐሰት በመመስከሯ እሷም እንደማይቀርላት ገልጾ ይለያታል። በመጨረሻ አስቲን ከነበረበት ህመም ነቅቶ መናገር መጀመሩ በታሪክ ውስጥ አዲስ ምዕራፍ ይከፍታል። አስቲን ከሆስፒታል ቢወጣም ሁሉንም ነገር ግን ማስታወስ አይችልም። ይሄኔ ኢሊስ ወደ ቤት ይዛው ስትመለስ በደስታ ብትቀበለው እሱ ግን ከመታመሙ በፊት ደልሻንን አግብቶ እንደነበረ ብቻ ነው የሚያስታውሰው። ደልሻን አሁንም በቤት ውስጥ አብራቸው ትኖራለች። ይሄኔ አስቲን መንቃቱን ስታውቅ ብትደነግጥም አሁንም እንደምትወደው በማስመሰል ቀርባ እንዲሞት በምግቡ ላይ መርዝ ታደርግበታለች። ነገር ግን አስቲን ሁሉንም ነገር እያስታወሰ ስለሚጠራጠራት ከሷ ምንም አይነት ምግብ ሆነ መድኃኒት አይቀበልም። በሌላ በኩል ሚራ የፍቺ ጥያቄ አቅርባ በሰሊምና በሷ መካከል ያለው ጋብቻ በፍርድ ቤት ይፈርሳል። በዚህ መሃል ሱሌይማን የተባለ አዲስ ሰው ብቅ ይላል። እሱም ከሚራይ ጋር በንግድ ስራ ላይ ኢንቨስት ለማድረግ ቢጠይቃትም አላማው ግን ሴራ መሸረብ ነበረ። ይሄኔ ሱሌይማን የደልሻ የመጀመሪያ ባል መሆኑ ይገለጣል። ደልሻም አስቲን የገደለው መስሏት ስለነበረ በህይወት ስታየው ትደነግጣለች። በሱ ምክንያት ልጇና ህይወቷን እንዳጣች እየነገረችው ስትጣላው ሱሌይማን ግን አዲስ ህይወት ጀምረው የልጃቸውን በቀል እንዲበቀሉ ይጠይቃታል። በመጨረሻም ደልሻ ሽጉጥ አውጥታ እንዲገላት ብትጠይቀው በግርግሩ መሃል ጥይቱ በስህተት ተተኩሶ ደልሻ ትሞታለች። የደልሻ ሞት ሱሌይማንን ያስደነግጠዋል። በዚህ መሃል ሃሩን የህሊና ጸጸት ስላሰቃየው ወደ ፖሊስ ጣቢያ ሄዶ አርጃንን የገደለው እሱ መሆኑን በማመን እጁን ይሰጣል። ከጥቂት ቆይታ በኋላ ሱሌይማን ሚራይን እንድታገኘው ይጠይቃታል። አስቲን ወዲያውኑ ወደ ሰሊም ጋር ሄዶ የሆነውን ሁሉ ነግሮት ሚራይን እንዲያድናት ይለምነዋል። ሚራይ ሱሌይማንን ስታገኘው ሱሌይማን የንግድ ውል ሰነዶቹን እንድትፈርም ያስገድዳታል። ሚራይ ግን ስላልተማመነችበት እምቢ ትላለች። በዚህ ሰዓት የሱሌይማን ጥበቃ ሽጉጥ አውጥቶ ሊገላት ሲዝት ፖሊሶቹ በድንገት ደርሰው ሚራይን ያድኗታል። ሱሌይማንን በቁጥጥር ስር ይውላል። ሰሊም በዚህ ቅጽበት ብቅ ይላል። ሚራይ ፖሊስ የጠራውና ያዳናት እሱ መሆኑን ስታውቅ በፍቅር ታቅፈዋለች። ከጥቂት ዓመታት በኋላ ሰሊምና ሚራይ በባህር ዳርቻ አጠገብ ተቀምጠው ይታያሉ። በመካከላቸውም ልጃቸው መታ በሚራይ ፀጉር ላይ የሚያምር አበባ ጉንጉን ታደርግላታለች። ሁሉም በደስታና በፍቅር ሲኖሩ ድራማው በዚያው ያበቃል።